ስኬት ምንድነው? ስኬት የሆነ ቦታ ላይ ደርሶ የሚቆምና የሚደነዝዝ አይደለም። ስኬት ማለት እየተነቃቃንና እየጨመረ የሚቀጥል እንጂ ማለት ነው። የስኬት ምህዋር እንለዋለን ማለት ነው። ስኬትን በየጊዜው የሚበለጽግ አስደሳች ህይወት ማለት ነው። ስኬት ማለት የስኬት ሞተራችን ሌላ ሳይሆን አእምሮአችን ነው። መሪያችን ማለት ነው። ሌላ ሳይሆን አእምሮአችንን በመጠቀም የምናሰላው የራሳችን ሀሳብ ነው። እንቅስቃሴያችን ሌላ ሳይሆን ማለት ነው። የራሳችን ስራና ጥረት ነው ስኬት ማለት ነው። በአጭሩ ማሰብ እና መስራት ወይንም እያሰቡ መስራት ማለት ነው። ከአእምሮአችን በአግባቡ በመጠቀም ማሰብ ግን ትክክለኛ አስተሳሰብ ሊኖረን ይገባል ማለት ነው። በየሀገሩ የምናያቸው አስገራሚ የስልጣኔ ብልጽግናዎች አስደናቂ የስኬት ህይወታችንን በትክክለኛ አስተሳሰብ የሚመነጩ ናቸው ማለት ነው። ስኬትን የሚያስገኝ ተአምር የለም። ትክክለኛ አስተሳሰብ ግን ተአምር የሚያስገኝ ስኬቶችን ያቀናጃል ማለት ነው። ስኬት ማለት ነው እንደ የግንዛቤያችን የምናፈቅረውን የኑሮ መስክ ሁሉ በተግባር የምንሰራባቸው ስኬታማ ሀሳቦች እንዲኖሩን እንፈልጋለን ሁላችንም ማለት ነው። እንግዲህ አሁንስ ትክክለኛ አስተሳሰብ እንቅረጽ ስንል ከአእምሮአችን በአግባቡ እንዲሰራ የሚደረግ ስኬታማ ህይወት ሶፍትዌር ሲስተም ቲንክ ቅንብራዊ አስተሳሰብ በሚል ስያሜ እንተዋወቀው። ይህ ስኬታማ አስተሳሰብ ለመጎናጸፍ መንገዱ ብሩህ ነው። ህጎች በጣት የሚቆጠሩ ናቸው። በጣትም ቀላል ግልጽ ማለት ነው። እና ህይወት በእጅህ ነው፣ መንገዱ ከፊትህ ነው የሚለውን እናያለን። ስላለፈው ታሪክና ስላለፈው የኑሮ ዘመን አንዳንድ እናውራ ይሆን። ዋናው ትኩረታችን ግን የዛሬውን የወደፊት ህይወታችን ነው። ዛሬ ምን እናድርግ? ህይወታችን የብልጽግናና የደስታ እንዲሆን ማሻሻል የምንችለው እንዴት ነው? ይሄ ነው ዋናው ቁም ነገሩ ማለት ነው። አው ያለፉት ጥረቶችና ስኬቶች ያኮራሉ፣ ግን ህይወታችን በትዝታ መተካት የለብንም። ያለፉ ስህተቶች፣ ውድቀቶች ያስቆጫሉ፣ ግን ለወቀሳና ህይወታችንን በቁዝማ ለመትካት ማለት በመተገስ ለመተካት መሆን የለበትም። የትናንትና ጥረቶች፣ ስኬቶች ለዛሬ የሚያዋጣ ለነገም የሚያዘልቅ የብቃት መሰረት፣ የመንፈስ ብርታት እናደርጋቸው። ለምን የሚለውን እናያለን። ለምን ማለት የትናንትና ስህተቶች የውድቀቶችም ለዛሬም ለነገም የብቃት ማሳደጊያ ትምህርት እንዲሁም የመነሳት ቁጭት እናደርጋቸው። ለምን? የሁለቱም ጥያቄ መልስ አንድ ነው። በየጊዜው የበለጸገ አስደሳች ህይወትን ለመቀዳጀት ማለት ነው። አሁን ተፈጥሮ ሪያሊቲ በራሱ ጊዜ እውቀት ወይንም አላማ አይሆንልንም ከአእምሮአችንን ተጠቅመን ካልመረመር ነው ካላመዛዘን ነው በቀር ማለት ነው። በራሱ ጊዜ ምግብ፣ መኪና፣ ቤት፣ መብራት፣ ቴሌፎን፣ የተለያዩ ነገሮች ከአእምሮአችንን ተጠቅመን ካልጣርንበት ካልሰራንበት በቀር በእርግጥ እውን ተፈጥሮ በስሌት ለማወቅና እውቀታችንም ስራ ላይ ለማዋል ከአእምሮአችን መጠቀም ትተው መሰለኝ ደሳለኝ ነገር ወይም ደግሞ መሰለኝ ቀረኛለኝ በሚል ጭፍን ስሜት መነዳት የሚፈልጉ ይኖራሉ። ምናልባት ማለት ነው። እውን ተፈጥሮ ሪያሊቲ ግን በራስ ጊዜ እውቀትና ምግብ አይሆንላችሁም። ኪሳራችሁ፣ ውድቀታችሁ ሲታይም እውን ተፈጥሮ የእጇን ሰጣቸው ያስብላል። እጃቸው ስራ ስለፈታ ማለት ነው። የአንጎላቸውን ቅጣት ሰጣቸው ቢባልሳ አንጎላቸው ነዋ ስራ የፈታው ማለት ነው። ታዲያ እውን ተፈጥሮ እጅግ ስሌት አዋቂና ፍትሐዊ ዳኛ አይመስልም? ግን ተፈጥሮ ነው ስሌትና እውቀትን እና ፍትህና ዳኛ የሰው ኃላፊነትና ምርጫ ነው ማለት እቺ ምድር ላይ ሁላችንም ምርጫ ተሰጥቶናል። የፈለግነውን ነገር እንድናደርግ ምርጫ ተሰጥቶናልና መጥፎንም ጥሩንም መርጠን የምንሰራው እኛ በፍላጎታችን ነው ማለት ነው። ውሃ ቁልቁል መፍሰስ፣ በቅዝቃዜ ወደ በረዶ መጠጠሩ፣ በሙቀት መትነኑ
ወይ ደግሞ በስሜት በእውቀትና በአላማ አይደለም። ማንንም ለማስተማር እውቀት ለማስጨበጥ አሊያም ማንንም ለመሸወድና ግራ ለማጋባትም አይደለም። አንዳንዳችን ለማስቀየም ወይም ሌላውን ለማስደሰትም አይደለም። በቃ ተፈጥሮ ነው ማለት ተፈጥሯችን ነው። ውሃ ቁልቁል መፍሰስ ሲበርድ፣ መጠጠር ሲሞቅ መትነን ተፈጥሮ ነው። ውሃ ቁልቁል የፈሰሰው በእውቀትና በስሜት ነው። ለምን አላማ ምን አቅዶ ፈሰሰ ተብሎ አይጠየቅም። ብንጠይቅስ ማለት አንድ ሰውን ብንጠይቅ ምን ፋይዳ እናገኛለን? በራሱ ጊዜ አንዳች ሚስጥር እንዲነግረን አእምሯችን ውስጥ እውቀት እንዲፈጥርልን ብንመኝ ከንቱ ምኞት ነው። ውሃ መትነኑ ተገቢ ምርጫ ነው፣ የሚደገፍ ተግባር ነው ተብሎ አይመዘንም። ሲበርድ የመጠጠር ባህሪ እንደ ብቃት ያስመዘግነዋል እንጂ ወይስ መድከሙን ያስወቅሰዋል እንዴ? እንዲህ አይነት ተግባር መብት ነው ወይስ ወንጀል ብንል አንዳኛውም ከአእምሯችን ከውን ተፈጥሮ ጋር ሊኖር ግንኙነት እውነቱን በማስተዋል ላይ የተመሰረተ ሊሆን ይገባል። አው ይሄ እውነት ነው የሚል አውንታዊ ምላሽ ላይ የተመሰረተ አእምሯችን እውነትን የያዘ ብሩህ አእምሮ ነው። አእምሮን የሚጠቅም ሰው ያስተዋላቸውን እውነታዎች አስተያየትና አስተያየቶችን እያነጻጸረ ፍሬ ሀሳቦችን ይጨብጣል። ከነዚያም እያገናዘበና እያነጠረ በቅጡ የተቀናበረ እውቀትን ያዳብራል። አእምሮ ያለ ሰው የሚያገናዝብ ሰው እውቀቱን ማዳበር እንዴት እንዳለበት ያውቃል ማለት ነውና ስኬታማ ህይወትን ለመኖር ደግሞ ጥሩና መጥፎን ለይቶ ማወቅ ግዴታም ነው በአእምሮአችን ደረጃ ማለት ነውና አእምሮን መጠቀም እውነትን በማስተዋል እና በማገናዘብ በቅጡ እውቀትን ያዳብራል ስንል ከአእምሮን መጠቀምና እውቀትን ማዳበር ይቻላል ለማለት ብቻ ሳይሆን አእምሮን መጠቀምና እውቀትን ማዳበር ይገባል ከማለት ጋር መለያየት የለበትም። አው ይቻላል። አው አእምሮን የመጠቀምና የማወቅ አቅም አለው። የሰው ተፈጥሮ ነው። ልክ እንደዚያው የምርጥ አቅም አለው። ይህ የሰው ተፈጥሮ ነው ማለት ነው። ስኬታማ ለመሆን ይህን ሐሳብ ከተረዳችሁ ያልኩትን ሐሳብ በጥሞና በመስማት ፍሬ ሐሳቡን በመያዝ ይህን ነገር በተግባር ላይ አውሉት ስኬታማ ለመሆን ማለት ነው። እና ቤተሰብ እንሁን፣ ሰብስክራይብ አድርጉ። ብዙ ቁም ነገሮችን ታገኛላችሁ። ቤተሰብ እየሆንን እላለሁኝ። እስከዛው ሰላም።